የአውሮፓ ሊግ ትላንትና ማንቸስተር ዩናይትድ ከሪያል ሶሲዳድ ያደረጉት ጨዋታ ትኩረት ተሰጥቶት ነበር። ማንቸስተር ሬድ መሆናቸውን ለማያውቋቸው ትላንት አሳይተዋል። ማንቸስተሮች የፈርኩዘን ዘመን እየመጣ ነው። በባለፈው ጨዋታ በሪያል ሶሲዳድ እና በደጋፊያቸው ማንቸስተሮች ኳሱን ብልጫ አድርገው አቻ መውጣታቸው ይታወሳል። ትላንትና ግን በሜዳቸውና በኦልድ ትራፎርድ እንዲሁም በደጋፊያቸው ሪያል ሶሲዳዶችን ጾታዊ ትንኮሳ አድርሰውባቸዋል። ማንቸስተር ከተማ ቀይ ያሸበረቀች ነች። አውራ ጎዳናዎች ሁሉ ደጋፊዎች ናቸው። የደጋፊዎች ጽናት፣ አንድነትና ብርታት የሚደነቅ ነው። ለደጋፊዎች ዋንጫ ብርቅ አይደለም። አራቱም አቅጣጫ ለንደን ላይ ብዞር ማንቸስተር ዩናይትድ ቤት ያለውን የፕሪሚየር ሊግ ዋንጫ ማንም አላሳካም። ቀይ ሰይጣኖች ሰሞኑን እያደረጉት ያሉ እንቅስቃሴ የሚደነቅ ነው። በባለፉት በእንግሊዝ ፕሪሚየር ሊግ ከመድፈኞቹ ጋር ያደረጉት ጨዋታ እጅግ በጣም ጥሩ ነበር። መድፈኞቹ ማሸነፍ ነበረባቸው። ነገር ግን እንዳለመታደል ምስጋና ለዴቪ ራያ የመድፈኞቹ የጀርባ አጥንት አቻ እንዲወጡ አድርጓቸዋል። ማንቸስተር አሁን እየተነሳ ነው። የአሰልጣኙ ፕሪንሲፕልና ፍልስፍና እጅግ የሚደነቅ ነው። በትናንትናው ጨዋታ ትልቅ ተሞክሮ አሳይቷል። የማንቸስተር ዩናይትድ የቁርጥ ቀን ልጅ ምታተኛው ፖርቹጋላዊ ብሩኖ ፈርናንዴስ እሱ ሜዳ ካለ ማንቸስተር ቀይ እንደሆነች ያሳያል። ኳስን ከበረም ለማገናኘት እሱ ብርቅ አይደለም። ሲፈልግ ፔናልቲ፣ ሲፈልግ ከቦክስ ውጭ ኳስን ከበረም ያገናኛል። በትናንትናው ጨዋታ የማንቸስተር ዩናይትድ አምበሉ ኮከቡ ሪያል ሶሲዳዶችን ጦጥ አድርጎ አምሽቷቸዋል። 3 ጎሎችን ኳስ ከመረብ አገናኝተዋል። ሃትሪክ ሰርቷል። የጨዋታው ማን ኦፍ ዘ ማች የተባለው ራሱ ብሩኖ ፈርናንዴዝ ነው። ቀሰም ሰባሪ ከሚያደርጉ ምሽቶች በኋላ ከማንም በላይ የሽንፈቱ ታማሚና ቁስለኛ ሆነህ የተጫዋቾችን ስሜት ለመጠበቅ ስትል ሀዘን ዋጥ አድርገህ ደብቀህ ደጋፊ በዚህ ልክ ልጆችን ማሳየትና ከረጅም የጨዋታ ክፍለ ጊዜ በኋላ ደጋፊው ለተጫዋቾች ብርታት እንዲሆኑ ከፍ ባለ ኢነርጂ የምታነሳሳ አንተ ዲያጎ ሲሞኔ ከሆነ ብቻ ነው። ዲያጎ ሲሞኔ የዓለማችን ምርጡ አሰልጣኝ ነው። እንደሚችልም በዓለም ፊት በሻምፒዮንስ ሊግ በማድሪድ ያደረገው ጨዋታ ይመሰክራል። አንዳንዴ በእግር ኳስ ዓለም ላይ እድል ከእውቀት ይበልጣል የሚባለው ከዲያጎ ሲሞኔ ቤት አይሰራም። ይህ የአትሌቲኮ ምርጡ አሰልጣኝ ነው።